Hello everybody, good morning. This my family. This my family. I'm back. ተመልሼ መጥቻለሁ. So አብረን ገባ እንሂድ. ኦኬ ዛሬ የገበያ ቀን ነው። በእርግጥ እኔ ጋር ሁሌም ገበያ አለ፣ ግን ዛሬ ደግሞ የአስቤዛ ቀን ነው። ኦኬ ጎ አብረን እንሂድ። ወደ ኩሽና መተናል። አምፓክ አታምርም? እቺ በስማ እንዴት ወድጄ እንደገዛኋት ሰው ቤት ናቸው የገዛሁትና እና አይ ፊል ሶ ምንም ነገር ወዳችሁ ብትገዙ ለቅስፈት እንደሚያመልጥ ማወቅ አለባችሁ። ኢየሱስ በጣም ነው የደነገጥኩት። የዚህ አይነት ክዳኑ ማለት ነው ወጣልኝ ደግሞ የሆነ ውስጤ ማለት ነው። እኔ ሰፍ ብዬ የወደድኩት እቃ ይነግረኛል something is happened take yourself ነው የምለው። እውነት የምር ቀረች ማለት ነው። ስለዚህ እስኪ በዚህ ልሞክራት። በዚህ ይሆናል ምን ችግር የለውም። የዚህ ወድቆ ነው የተሰበረው። በኢየሱስ ግን በጣም ነው ያስደነገጠኝ። በዚህ ማለት ነው ግን it's okay ጦሴ ወሰድ ብዬዋለሁ። ጦሴን ውሰድ። እንዴት እንዳዘነገጠኝ ግን ተስማ የምር በጣም ነው የደነገጥኩት። ምንድን ነው እንደዚህ እንደ ቀልድ በቃ እንደ ቀልድ ወደቀ አይነሳም። እኔ ብቻ እንኳን ደህና እንኩኝ፣ ግን የሆነ ነገር ከወደቀ እንደማይነሳ እዚህ ትምህርት ትልቅ ትምህርት በህይወታችንም በሁሉም ነገር ራሳችን ቴከር ነው ማድረግ ያለብን። በቃ አመለጠ ማለት አመለጠ ነው፣ የለም ማለት ነው። there is two option in life. There is no two option in life, only one. There is no two chance in life, only we have one chance. So take care yourself, okay? I'm learn from my mistake. I'm learn from my mistake. ይሄንን የተማርኩት ግን ገርሞኛል በጣም እና ደርድራ ከልቤ የማይጠፋ በህይወቴ የተማርኩት አንድ ነገር ልንገራችሁ። እኔ ብዙ ነገር ከህይወት ነው የምማረው፣ ከሰው አይደለም። ሲደርስብኝ አይ ፊል ዛት ነገር በደንብ ነው ፊልም ማደርገው። ሰውን አስደስታለሁ ብላችሁ ማለት ነው ምንም ነገር በስህተት አታድርጉ። ማንም በእናንተ ደስተኛ ሊሆን አይችልም። እውነት ማለት በቃ እየተረዳሁት ሰውን አስደስታለሁ ብላችሁ ለራሳችሁ ቅድሚያ አለመስጠት አቁሙት። እሺ በእርግጥ እኔ ለሰው ቅድሚያ ማለት ከራሴ ነው ሁሉም ነገር የሚጀምረው፣ ግን የሆነ ሰውን አስደስታለሁ ብላችሁ ፈርዘር አልፋችሁ አትሄዱ። ቱማች ሰው ተንኮለኛ ነው። እውነት ማንንም ምንም ነገር ብታረጉለት ተንኮለኛ ነው። በቃ ይሄንን ሳስበው ደግሞ እኔ ኔጌቲቭ ቲንከር ሆኜ አይደለም የምሬን ነው ብላችሁ፣ ግን ካጋጠመኝ ነው በቃ ከህይወቴ የተማርኩት ነው። እሺ this my life tip እና ውዶች ሰብስክራይብ ለምንድን ነው የማታደርጉት? ተው ግን የኔ ቪውም ይደግልኝና ያኔ ተመልካቾችም ከፍ ይበሉልኝና ማለት ነው። ዝንጅብላሞች what? ዝንጅብል እንደዚህ አይካንት ያመልጠኛል። ስለዚህ እንደሱ ቆረጥኩኝ በኋላ እንደ መዳመጥ አይነት ነገር አደርጋለሁ ማለት ነው።
ዳን 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 ጨርሻለሁ። ሰው ጎቱ ሆም ቤት እናሰማምረዋለን። ኦልሶ ቤት ተስተካክሏል። ደን 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 ቤታችንም እንደዚህ ፏፏፏፏ ግን ማለት ነው ከቤት ዞር ካሉ ዞር እኮ ነው። እዩት ይሄንን ሳንስልክ ህፃን ብትጠቀመው ችግር አለው። ግን ጋይስ ልጅ እዚህ ቤት መብራት ደግሞ በሰላም ነይ እንጂ እኔ ምልሽ የለኝም። አሁን በራ ሄሎ ሰብስክራይብ እሁድና እጣን ግዴታ ነው። ቤት ይሞቃል ማለት ነው። በእጣን ገዝተነዋል ማለት ነው። እንደምንም ብለን እጣን ገዝተን ቤቱን ፏፏ አረግን። ቶሎ ምሳችን መብላት አለብን አሁን እና ትንሽ ጁስ ልስራ ብዬ አቮካዶ መግዛት ሲሄድ ያላሰብኩት አቮካዶ የድሮ ኪሎ ማለት ነው። የምን ኪሎ መግዛት ነው ብዬ ሀሳቤን ቀይሬ ገዝቼ መለስ ይበላል። ቶሎ ነው የወጣው። አልቆየሁኝም እዚህ ጋር ቢካዝ የተላከ እቃ ነበር። እነሱን ለማምጣት ሄድኩኝ። አያችሁ ይሄ ሁሉ መኪና ማለት ነው የእውነት የነዳጅ ሰልፍ ነው። ኧረ ኢራንና ኢራቅ ታረቁ እንጂ ኢራንና እስራኤል ታረቁ። እናንተ ካልታረቃችሁ የነዳጅ ጉዳይ እኛ ሀገር እንደቀጠለ ነው ማለት ነው። ሰው በቃ ቀሪውን ቪዲዮ ደግሞ ቮይስ ኦቨር አላረግላችሁም። እንዳለ ቪዲዮ ቮይስ ስላለው ተመልከቱ ትላችኋለሁ። ኢንጆይ ዘረስ ቪዲዮ ብቻ በጣም ደስ የሚል እሁድ ነው ያልኩኝ። ደስ ይላል በጣም። ጉንፋንም ትንሽ ይዞኛል። ብቻ ደክሞኝ ነበር። እዚህ ጋር እቃውን ወስጄ ምናምን እየተመለስኩኝ ነው። ግን ፀሐይ በስመ አብ እንዴት እንደቀጠቀጠኝ ልነግራችሁ አልችልም። በቃ ፀሐይ ጋር ነበር የሆንኩት። ፀሐይ በጣም ነበር ቅጥቅጥ አድርጎ ወደ ቤት የመለሰኝ። ተመስገን አይከፋም፣ ለክፉ አይሰጥም። እቃዎቹን ደግሞ ባለፈው ያሳየኋችሁ አይነት ስለሆነ ለዛ ነው ቪዲዮ ላይ ያላስገባሁት። ቆይ እንዳውም የእቃውን አይነት ቪዲዮ ላይ ያላስገባላችሁ የተወሰነ ደቂቃ አለኝ። የእቃውን ቪዲዮ ማለት ነው። ሱቅ አስገብቼ ነበር የተወሰነ ውስን እቃዎችን ላሳያችሁ አንዴ እና እዩት እንዴት እንደሚያምር። ብቻ እንደዚህ አይነት እቃዎች ነው መጀመሪያ የሚያዘዝኳቸው። ኦርደሮቹ እንዳለ ስላልደረሱ ነው ማለት ነው። ቆንጆ ልብሶችና ጫማዎችን አስገብቻለሁ ማለት ነው። ለበዓል መታችሁ የፈለጋችሁትን መሸመት ትችላላችሁ። ባይዞ ይሄ ጫማ ጋይስ እንዴት እንደሚያምር ልነግራችሁ አልችልም። ከ36 እስከ 41 ቁጥር አለው ማለት ነው። ሂማውን ያነሳሁት ሻይኗም ብቻ በቃ ፋሽን ቆንጆ እቃችን ነው የማስገባው። ነግሬያቸዋለሁ። ከዛራ ስቶሪ ነው የማመጣው። ዚስ ኢዝ ዘ ኦሪጂናል ኒው ባላንስ። የምር ዘ ኦሪጂናል ኒው ባላንስ በጣም ጸዴ ጫማ ነው። ያው ኒው ባላንስን የለበሰው ያውቀዋል። ያው ተራ ሰው አያውቅም ብዬ ነው ማስበው። ዘ ቤስት ስኬቸርስ ኦሪጂናሏ ስኬቸርስ መታለች። ኦልሶ ሳምባ አለ። በቃ ሳምባ አዲስ አበባ ዘንድሮ ተለበሰ። በቃ እንደ ሳምባ የተለበሰ ጫማ ራሱ የለም የምር። እዛ ላይ ምቾቱ በቃ ልነግራችሁ አልችልም። ሳምባም አለ በከለር ነው ሳምባዎቹ። እነዚህ የማሞች ስታፍ የሚሰሩ ምናምን ለባንከሮች ቱማች ምቹ ጫማ ነች። ወዳጆች አሏት ማለት ነው። እቺ ጫማ ደግሞ እኔ ራሱ አይ ቲንክ ሞክሬያታለሁ አለችኝ በካሮት ከለር። ሺ ወዝ ሶ ኩል በጣም ነው ደስ የምትለው። ኦልሶ ጆንሲን የዛራ እህት እንደው እህቱ በቃ ዛራ አርጋ። ይሄ ደግሞ ጆንሲ ለምስቱ የላከ ነበር እና እቺን ቶፕ እዋት። ቶፕ ብቻ አይደለም ሱፍ ኮምፕሊት ነው ዊዝ ባግ። በቃ
ቬሪ ኪዩቲ ባግ ሉክ እነዚህን በቃ ዝም የሚያስብሉ እቃዎች ናቸው። ዝም በቃ ሰው ዝም ብሎ እንዲዘንጥ ብቻ ነው የመጡት ማለት ነው። እነዚህ ቶፖች ደግሞ በቃ ኳሊቲያቸውን ልነግራችሁ አልችልም። እቺ ጉርድ ደግሞ ፍቅር ነው የምታስይዘው። እቺ ጂንስ ጉርድ በቃ ፍቅር ነው የምታስይዘው። እቺን ቀይ ቶፕ ደግሞ የኔም ቪዲዮ ያላየ ሰው የለም። በቃ እንዳለ አድርጌዋታለሁ። በደንብ ዘንጬባታለሁ። ኦልሶ ዚሷን ቆንጆ ነው። ብቻ በቃ ልነግራችሁ አልችልም። እናንተ ከተመቻችሁ ቴሌግራም ግሩፓችንን ጆይን አድርጉና በቴሌግራም ግሩፓችንም በየጊዜው አዳዲስ ስቶሪዎችን ስለምንለቅ መግዛት ትችላላችሁ። እነዚህም ስሊፐሮች ስቶክ ናቸው። በጣም ነው የሚያማምሩት። ይሁት ብቻችን ቀሚስ ልቅም ያለች ከላይ እስከ ታች ልቅም ያለች በቃ እንደው ካለበሱ አይቀር በቃችን ቀሚስ ገዝቶ መልበስ ነው። ካለበሱ አይቀር ይሄን ጋውን ገዝቶ ማድረግ ነው። ደግሞ ለመጪው ክረምት ከአሁኑኑ ተዘጋጁበት። ራናት መንገዱን በደንብ ሳይዘጉት እናንተ ደግሞ ግዙና ለምትወዱ ሰው በስጦታ ለራሳችሁ ደግሞ በደንብ የሚያዘንጣችሁ እቃ ስለሆነ 2ም 3ም 4ም ከፈለጋችሁ 20 መሸመት ትችላላችሁ። እነዚህ ጋር ማሳያችሁ ደግሞ ቆንጆ ቶፖችን ነው ማሳያችሁ። የእውነቴን ነው የምላችሁ። እነዚህ ቶፖች ከገቡ ሳምንት አልሞሉም። በእርግጥ ማለት የተለበሱ ናቸው፣ ግን በቃ ቆንጆ ነው። የማይደጋገም ማቴሪያል ነው። ሰው ይወደዋል። ኦልሶ አሎ ብራንድ አለ፣ ብቻ የሚያለ ብቻ ቆንጆ ብራንዶች አሉ። ፖሎ አለ፣ የጠፋ የለም። በቃ ያ ኦልሶች የፖሎ ብራንድ ነች። ቅድም ራሴ የማደርገውን ብዬ ያሳየቻችሁ ነበር። ቱማች በቃ ቆንጆ እቃዎችን ነው የምናመጣው። በመሀል ሱቅ እጄ ነው እዚህ ጋር በቃ ቆጥሬ የማልጨርሰው ብራንድ ነው ያለን። የምር ሰው እንዴት ወዶ እንደሚገዛ ልነግራችሁ አልችልም። እቺ ጃኬት ማለት እቺ ጋውን ነገሯ ማለት ነው ሹራብ ዳንተል ነች። እንደ ፋሽን ነገር ናት። ሶ ለክረምትም ትሆናለች። ይሄም ቪዲዮ ላይ አለ። እኔ ኦልሶ ብዙ ሰው ወዶታል። እኔም አደርገዋለሁ፣ እወደዋለሁ ልብሱን። ባይዜ ከራሳችን ስቶሪ ነው እኔ የምለብሰው። አሎ በሸሚዝ አለ፣ አሎ በጃኬት አለ፣ በሹራብ አለ። ብቻ አሎዎች በስተዋል። እዚህ ጋር ቆንጅየዋ ቡቲስ፣ ዝምተኛዋ ቡቲስ መታለች። እዚህ ጋር ማትናገረዋ ግዙኝ ብቻ። እዚህ ጋር አለ ከስክስ በዝምታ መፍትሄን አስከብራለሁ የሚል ይሄ ነጭ ደግሞ አለ ማለት ነው። ብቻ ይሄን ቡትስ የማይወድ ሰው የለም ብዬ ነው የማስበው። የማይወድ ሰው አለ የማይወድ ሰው የለም። በቃ ሁሉም ሴቶች ላይክ የሚያደርጉት ቡትስ ነው ብዬ ነው የማስበው። እነዚህ ቆንጆ ባጎች አሉን። ልክ ባጎቹ ራሱ በጣም ነው የሚያማምሩት። ብራዎችም አሉ፣ ጃኬቶችም አሉ። ቆንጆ ቀሚሶች፣ ቆንጆ ጃኬት። ብቻ እንደዚህ ሆኜ እኔ ተመለስኩኝ እላችኋለሁ። ከዛ በኋላ በቃ ወደ ባዛር ሄድኩኝ ማለት ነው። ወደ ባዛር ኤግዚቢሽኑ ሳያልቅብኝ አንዳንድ ለቤት የምገዛ እቃዎች ነበሩ። በቃ ወደ ባዛር መሄድ አለብኝ ብዬ ወደ ባዛር ሄድኩኝ። ግን እነዚህ ቦርሳዎችን የምር ውስን ናቸው ያመጣናቸው። በጣም ውስን ቦርሳዎች ናቸው። በቃ የሆነ እንደው አንዳንድ ብቻ የሆነበት ቦታ ራሱ አለ ማለት ነው። ግን በቃ በፌር ፕራይስ እየሸኘን ስለሆነ የምትፈልጉ ሰዎች ካላችሁ ኮንታክት ሚ። ዘን እዚህ ጋር ተመለስንና በቃ ወደ ኤግዚቢሽን እንሄዳለን አላልኳችሁም? አንደርግራውንድ ፓርኪንግ ገባን። የሆነ ቆንጆ ሸንኮራ ጁስ ሞከርን። ባዛር የምትሄዱ ሰዎች ካላችሁ ሞክሩ። ገዛዛን ሁሉ ነገር ገዛዝተናል። በቃ ጨራርሰናል። ግን ፕሮዳክቲቭ ዴይ በጣም ደግሞ አድካሚ ቀን ነበር። ይደክም በጣም ነው የሚደክመው። እየዞርን ሆነ ያልነው ብቻ ኢንጆይ ዘ ሬስት ኦፍ ቪዲዮ
እቃዎቹን ምን እንደገዛዛሁን ሁሉንም አልጨረስኩኝም። ቪዲዮ ሰራበት ምናምን ደግሞ አሳያችኋለሁ አንድ ባንድ። ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። እስካሁን ከቆያችሁ ደግሞ ሜክ ሹር ዋንስ ቼክ ማይ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሹር ሆኑና ሰብስክራይብ አድርጉ። እወዳችኋለሁ። ሰላም ቆዩልኝ። enjoy the rest of video. Bye bye. Chingasat all me. Okay? አለች ነዳ አባቴ ልጆች ይጠብቁሃል። ኦኬ ወደ ቤታችን እንሂድ። ፒያሳ ጭር አለ። ፒያሳ ጭር አለ። ለምን አትለኝም? ነዳጅ የለም። መንገድ፣ ታክሲ፣ ትራንስፖርት እንደዛም ሆኖ ግን አየር አለው። አይታይ ሰው አይቀርም።